ብዙ ሰዎች እኔ ፕሮሞት የማደርገውን ቢዝነስ መቀላቀል ይፈልጉና እኔ የቢዝነስ ሰው አይደለሁም ብለው ይላሉ ማለት ነው። ስለዚህ ማንኛውም ሰው የቢዝነስ ሰው ሆኖ አልተፈጠረም ወይም ዶክተር ሆኖ አልተፈጠረም ቲቸር ሆኖ አልተፈጠረም ሁሉም ሰው የራሱ መቅሊት ሊኖረው ይችላል ግን ማንኛውም ሰው ያደረገውን ነገር ልስራ ብለን ከፈለግን የማናደርግበት ምክንያት የለም ማለት ነው ፕሮባብሊ የሚሆነው እኛ አቺቭ የምናደርገው ነገር ሊረዝም ይችላል ሊያጥር ይችላል እንጂ እኛ እነሱ ያደረጉት ነገር እኛ ማድረግ ያቅተናል ማለት አይቻልም ማለት ነው እና ምልላችሁ ፈልጌ ነው ይሄንን የ50 ብር ቢዝነስ ብዙ ሰዎች መጀመር እንፈልጋለን ግን እንዴት አድርገን ይላሉ ማለት ነው ስለዚህ አንድ ነገር መጀመር ከፈለግን ስቴፕ መውሰድ አለብን አንድ ስቴፕ ካልወሰድን እዛ ቦታ ላይ መድረስ አንችልም ማለት ነው ስለዚህ ሁሉ ነገር ከሙከራን የሚቀረውና 50 ብር ካላችሁ ታይማችሁን ላይክ 1 ሰዓትና 2 ሰዓት ሰጣችሁ ፕሮሞት ካደረጋችሁ አንድ ነገር ለመጀመር አትፍሩ just do it ደሞ ስፔሻሊ ይሄኛው ሪስክ ፍሪ ነው 50 ብር ብቻ ከፍለን ሬጂስተር እናደርጋለን ከዛ ደግሞ ከገባን በኋላ በየወሩ ሰብስክሪፕሽን ስራችንን እየሰራን 9 ብር ከ95 እየከፈልን ይሄንን ቲም ተቀላቅለን ብዙ ነገራችንን መቀየር እንችላለን ብዙ ኦፖርቹኒቲ ያለው ፊውቸሪቲ ያለው በጣም የቲም ወርክ ነው ስለዚህ ኑና ተቀላቀሉላለው መቀላቀል ከፈለጋችሁ ሊንኩ ባዮ ላይ አለ ወይም ደግሞ ኮሜንት ላይ ስታርት ብላችሁ አሳውቁኝ እኔ ጋይድ አደርጋችኋለሁ ማለት ነው ይሄ ነገር ይጠቅማል ብላችሁ የምታስቡ ከሆነ ለሌሎች እንዲደርስ ኮፒ ሊንክ እያደረጋችሁ ሼር አድርጉላቸው በጣም አመሰግናለሁ ባይ ባይ